ሰላም ጤና ይስጥልኝ የሜሽ ሚዲያ ተከታታዮች እንደምሰነበታችሁ። ባለፈው ሳምንት ዝግጅታችን ጋብቻ በሚል ርዕስ የመጀመሪያ ክፍል ማስደመጣችን ይታወሳል። በዛሬው ዝግጅታችን ደግሞ ክፍል 2ን ይዘን መጥተናል። ዝግጅቱ ለሌሎችም እንዲደርስ ላይክ፣ ሼር፣ ሰብስክራይብ ያድርጉ። ሐሳብ አስተያየቶንም ይለግሱ። ይህ ሜሽ ሚዲያ ነው። አብራችሁን ቆዩ። ውብሸት በቆመበት ደርቆ ቀረ። ከዚህ ቀደም የአልማዝን ባህሪ ደርሶበታል። በዚህም ሳቢያ ፊት ለፊት ሊያገኛት አይፈልግም። በጣም ጠልቷታል። በዚህ መልኩ ያገኛታል ብሎ አስቦ ባያውቅም በተፈጠረ ሁኔታ ግን የበለጠ ተበሳጨ። የጓደኛ ሁኔታ በጣም አሳዘነው። ውብሸት ንዴቱን ዋጥ አድርጎ ማድረግ ያለበትን ማድረግ እንዳለበት አሰበና ቃል አለው። አንገቱን ቀና እያደረገ ሴት ልጅ ከሄደች ሴት ትተካለች፣ እባክህ ራስህን አታስጨንቅ እያለ ያባብለው ጀመር። ቀጠለናም አንተ አንድ ችግር ቢገጥምህ ሁሉ ነገር ቀረ ማለት እኮ ነው። ስለዚህ ራስህን አረጋጋና መሆን ያለበትን ነገር እናድርግ። አሁን እንደዚህ አትሆን፣ ለልጅህም አስብላት፣ ታስፈልጋታለህ አለና እንደ መቆጣት ብሎ አረጋጋውና ሱቁን ዘግተው ወደ ውብሸት ቤት ተያይዘው ሄዱ። አልማዝ ከሰራተኛዋ ጋር በተደጋጋሚ ስትማግጥ መገኘቷን የሰሙት ጎረቤቶች፣ የአካባቢው ነዋሪዎችና የቅርብ ዘመዶቿ በአካልም ሆነ በመልእክት ቅሬታቸውን በማሰማታቸው አልማዝ ስሜቷ ተረብሿል። መረጋጋት ተስኗታል። ገበያው ከተደበቀበት ሆኖ ስልክ በመደወል ያጽናናታል። አለሁልሽ፣ ከጎንሽ ነኝ እያለ ያበረታታታል። ይህ ንግግሩ ትንሽም ቢሆን አቅም ሆኗታል። ቃልአብ በበኩሉ ጉዳዩን ወደ ፍርድ ቤት መውሰድ የፍቺ ጥያቄ አቀረበ። ፍርድ ቤቱም ጥያቄውን ተቀብሎ ከመረመረ በኋላ ጉዳዩ በቤተ ዘመድ ጉባኤ እንዲታይና በዚያም በኩል መፍትሄ እንዲያገኝ ሲል የጊዜ ቀጠሮ ሰጥቶ ይለያያሉ። የቃልአብ ወገንና የአልማዝ ወገን ፍርድ ቤት በሰጠው ትዕዛዝ መሰረት በመካከላቸው የተፈጠረውን ችግር ለመፍታት በተደጋጋሚ ቢጥርም ቃልአብ አዋርዳኛለች፣ የወዳጅ ዘመድ መሳቂያ መሳለቂያ አድርጋኛለች። ስለዚህ ከዚህች ሴት ጋር አብሬ መኖር አልችልም፣ ብንለያይ ነው የሚሻለው ሲል ደግሞ ደጋግሞ ለቤተሰብ ጉባኤው አስረዳ። የአልማዝ ቤተሰቦች በበኩላቸው የተወራው ወሬ የውሸት መሆኑን ባሉባልታ ትዳራቸውን ሊበትኑ አይገባም፣ አንድ ልጃቸውንም በጋራ የወላጅ ፍቅር እያሳዩ ቢያሳድጉ የተሻለ እንደሚሆን አጥብቀው ቢጠይቁም ቃልአብ በዓይኔ በብረቱ አይቼ ውሸት ነው ማለታችሁ ያሳዝናል፣ አሁን ሁለተኛ ሞትኩ ማለት እኮ ነው ሲል እሬታውን ገልጾ እንደማይታረቅ ተናገረ። የእርቁ ጥረት ሳይሳካ በመቅረጡ ሁለቱም በቀነ ቀጠሯቸው ፍርድ ቤት ተገኙ። ዳኛውም ባልና ሚስቶቹ እንዲሁም የቤተ ዘመድ ጉባኤ አባላትንም አስገብተው የደረሱበትን ጠየቁ። አንደኛው ድምፃቸውን ከፍ አደረጉና እንግዲህ ትዳሩ እንዳይፈርስ ይቅር ለእግዚአብሔር ተባብለው የቀድሞ ሕይወታቸውን እንዲያስቀጥሉ ጥረት አድርገን ነበር። በተለይ በአቶ ቃልአብ አሻፈረኝ ባይነት ሊግባቡ አልቻሉ። ስለዚህ በእኛ በኩል ስላልተሳካ ወደ ፍርድ ቤት ጉዳዩ ተመልሷል፣ አመሰግናለሁ አሉና ፈንጠር ብለው ቆሙ። ዳኛውም መነጽራቸውን ዝቅ በማድረግ አልማዝን ቀጥለው ደግሞ ቃልአብን በአሸጋጋሪ ካዩ በኋላ መዝገቡን ማገላበጥ ጀመሩ። ከጥቂት ደቂቃ በኋላ ካጎነበሱበት ቀና አሉና የቤተ ዘመዱን አባላት አሰናበቱ። ፊታቸውን ወደ ባልና ሚስቶቹ አዙረው ትኩር ብለው ካዩ በኋላ ዓይናቸውን ወደ መዝገቡ መልሰው ሲጽፉ ቆዩና ቀና ብለው ሁለታችሁም ቆም ብላችሁ ማሰብ ነበረባችሁ፣ ምክንያቱም በመካከላችሁ አንድ ፍሬ ሕፃን አለች አሉና መልሰው ወደ መዝገቡ አጎነበሱና ሲጽፉ ቆይተው
ውሳኔ ብለው አነበቡ። የቃልአብና የአልማዝ ፍቺ በዚህ መልኩ መቋጨቱ በተለይ የቃልአብ ወዳጅ ለሆኑት እረፍት የሰጣቸው ሲሆን የአልማዝ የቅርብ ዘመዶችና ተቆርቋሪዎቿ በሕይወቷ ላይ ምንም አይነት ጉዳት ሳይደርስባት ፍቺው በሰላም በመፈጸሙ አስደስቷቸዋል። አልማዝ ትዳሯ በዚህ መልክ መፍረሱ ባያስደስታትም አልተቆጨችም። ዘወትር የሚያብከነክናት ግን ከልጇ ጋር የነበራት ግንኙነት መቋረጡ ነበር። አንድ ቀን ታዲያ አልማዝ ልጇ ወደምትማርበት ትምህርት ቤት ሄዳ አገኘቻት። እቅፍ አድርጋ ልትስማት ስትል አንቺ እኮ የኔ እናት አይደለሽም፣ ሂጂና ልጅሽን ፈልጊ ብላት ተስፈንጥራ ካጠገቧ ሄደች። ይህኔ አልማዝ ስቅስቅ ብላ ለቀሰች። ለቀናትም ንግግሯ በአእምሮዋ እየመጣ ይረብሻት ነበር። አልማዝ በወዳጅ ዘመዶቿ የነበራት ተቀባይነትና ተወዳጅነት ቀነሰ። ይባስ ብለው ይሸሿትም ጀመር። ይህንን የተረዱት አልማዝና ገበያው የሚኖሩባትን ከተማ ለቀው ተሰደዱ። በማያውቃቸው ማኅበረሰብ ውስጥ የተቀላቀሉት ጥንዶች አካባቢውን አጥንተው አነስተኛ የንግድ ድርጅት ከፍተው ይሰሩ ጀመር። ሆኖም ሕይወት ከበደ። በተለይ አልማዝ ካላት ልምድ አኳያ የተለያዩ ጥረቶችን ታደርግ ጀመር። ገበያው ግን ተስፋ በቆረጠ ስሜት ጊዜውን ሥራ ቦታ ሳይሆን መጠጥ ቤት ያሳልፍ ጀመር። ይህ ድርጊቱ በመካከላቸው ቅራኔ እየፈጠረ መጣ። አልማዝ አንድ ቀን ጠዋት ቁርስ ሰርታ ቡና አፍልታ ከቀማመሱ በኋላ ስቅስቅ ብላ በማልቀስ ታሪኳን ከኋላ አንስታ አሁን እስከ ደረሰችበት ጊዜ ድረስ ያለውን አውስታ ዛሬ ሕይወቷ በዚህ መንገድ መጓዙ አእምሮዋን እንዳስጨነቃት ገልጻ ይህንን ሕይወት መቀየር አለብን ስትል አምረራ ነገረችው። ገበያው አንገቱን ደፍቶ በማዳመጥ ላይ እንዳለ የቤታቸው በር ተንኳኳ። ይህኔ ከተቀመጠበት ዘሎ ተነሳና በሩን ሲከፍት አንድ የ10 ዓመት ታዳጊ መስፍን ቶሎና፣ ሰዎቹ መጥተው እየጠበቁን ነው ሲል ነገረውና እየሮጠ ሄደ። ገበያው ለአልማዝ ምንም መልስ ሳይሰጣት ጃኬቱን ከወንበሩ ላይ ያነሳና እየለበሰ ደህና ዋይ እንኳን ሳይላት በሩን ከፍቶ ወጣ። አልማዝ ልትቆጣጠረው በማትችለው ሁኔታ እንባዋ ይወርድ ጀመር። ለማን ታዋየው ግራ ገባት። ደምንም አለችና ዕቃዎችን አነሳስታ መኝታዋ ላይ ጥቅልል ብላ ተኛች። ምሳ ሰዓት አለፈ። ምሽት 12 ሰዓት ሆነ። ከእንቅልፏ ስትነሳ ከምሽቱ 4 ሰዓት ይላል። ቀስ ብላ በመነሳት እደጅ ስትወጣ ጎረቤቶቿ በራቸውን ዘጋግተው አካባቢው ጭር ብሏል። ቀስ አለችና በሯን መለስ አድርጋ አልጋዋ ጠርዝ ላይ ቁጭ በማለት ስለ ገበያው ወጥቶ መቅረት ታሰላስል ጀመር። በማግስቱ ጓደኛው ጋር ሄዳ ስትጠይቅ አልነገረሽም እንዴ? ለእኔ ግን እንደነገረሽ ነው ያጫወተኝ። ለማንኛውም ወደ አረብ ሀገር እንሄዳለን ብለው ሰሞኑን ሲዘጋጁ ቆይተው ትናንት ከቀኑ 10 ሰዓት አካባቢ እኮ ነው ከዚህ ከተማ የወጡት። በእርግጥ ስደት ስለመሄዳቸው ማንም እንዳይሰማ በማለት ለማንም አልነገረም አለና ፊቱን ጭፍግግ አድርጎ አይን አይኗን ማየት ጀመረ። የሆነው ይሁን፣ ቅያሪ ልብስ እንኳን መያዝ አልነበረበትም። በለበሰው ልብስ ብን ብሎ ሄዳል አለችና አንገቷ ላይ በጠመጠመችው ሻርፕ አይኗን እየደባበሰች ማልቀሱን ተያያዘችው። አልማዝ ዙሪያው ገደል ሆነባት። የምትሆነውን አጣች። በሯን ዘግታ ዘወትር ማልቀስ ሆነ። በአካባቢው ብዙም የሚያውቃት ሰው ስለሌለ የአእምሮ ጭንቀት ተጠናወታት። አልሚ ዛሬ ላይ ላያት ያ የደስደስ ያላት ውበቷ ጠፍቷል። ቃልአብን ጨምሮ ገበያውን አስከትሎ ብዙዎችን ያማለለው ዳሌ ከቦታው የለ። ሱሪ የሚሆን ቀሚስ አጭር የሚሆን ረጅም ስትለብስ ጎልቶ የሚታየው መቀመጫዋና ጡቷ ዛሬ በቦታው የሉም። ፊቷ በልዞ ጸጉሯ ተንጨፍሮ የአእምሮ ህመምተኛ ሆና ግንብ ስር ላስቲክ ወጥራ መኖር ከጀመረች ዋላ ደራለች። በሰፈሩ ውስጥ እማሆይ ተውቤ ተክለማርያም የተባሉ እናት ዘወትር ወደ ቤተ ክርስቲያን ሲመጡና ሲሄዱ የሚያዩዋት አልማዝ ዛሬ በጠዋት ጸጉሯን ለቃ ከወገቧ በታች ሽርጥ ለብሳ ከወገቧ በላይ የራቁቷን ሆና አዩት።
ቆም አሉና አስተዋሏት። ይህች ሴት አሉ በቆሙበት። የደህና ቤተሰብ ልጅ ነች ማለት ነው፣ የሆነ ነገር ሆና ነው እንጂ አሉና ወደ ቤተ ክርስቲያናቸው ገሰገሱ። በጉዟቸው ላይ አልማዝ በሐሳባቸው እየመጣችባቸው ተቸገሩ። 2-3 ያማተቡ። በመሃል እግዚኦታ እንደተባለ ቅዳሴውን አቋርጠው ወደ ቤታቸው ሲመለሱ አልማዝ የላስቲክ ቤቷ በራፍ ላይ ተቀምጣ ስታንጎራጉር አገኟት። ልጄ አሉ ጠጋሉና እየፈሩ። እንደምን አደርሽ አሏት። እሷም ቀስቀስ ባለ ንግግር ደህና አደሩ ማማ አለችና አጎነበሰች። ልጄ እባክሽ እቤት እንግባና ቁርስ ብይ፣ ቡናም ጠጪ አሏት። አልማዝ አላቅማማችም። እሺ ማማ አለቻቸውና ተነስታ ቆመች። እማሆይም ጎሽ ልጄ ነይ አሉና እሳቸው ከፊት እሷ ከኋላ ሆነው ጉዞ ጀመሩ። ግቢያቸው መግቢያ ደርሰው በር ሲያንኳኩ አንዲት በግምት ከ8 እስከ 10 ዓመት የሚሆናት ታዳጊ በሩን ከፈተችላቸው። ወደ ትምህርት ቤት ስትመጣና ስትሄድ የምታያት የአእምሮ ታማሚ አያቷን ተከትላ በመምጣቷ ተደናግጣ የምታደርገው ጠፍቷት እያለ ሁኔታውን የተረዱት አያቷ ጎተት ታደረጉና እስራቸው አድርገው ወደ ቤት ተያይዘው ገቡ። እማሆይ ይዘው ባመጧት ፊት ደነገጡ፣ ተረበሹም። ይህኔ እማሆይ አረጋጓቸውና አልማዝ ሰውነቷን እንድትታጠብ ልብሷንም እንድትቀይር አደረጉና ቁርሷን በላች፣ ቡናም ጠጣች። ብዙም ሳትቆይ በተቀመጠችበት እንቅልፍ ጭልጥ አድርጎ ወሰዳት። በአልማዝ ሁኔታ ግራ የተጋቡት የዚህ ቤተሰብ አባላት አንደኛው ክፍል ገብተው ከአያታቸው ጋር ይጨቃጨቁ ጀመር። ዘንድሮ ማማ የማታመጣብን ነገር የለም ብለሽ የአእምሮ ታማሚ ይዘሽብን ትመጪ እያሉ ተራ በተራ ይጮሁባቸው ጀመር። እማሆይም በበኩላቸው ለማስረዳት ሞከሩ። የሚሰማቸው ባያገኙም በዚህ መሃል ትልቁ ልጃቸው ጌታቸው ዘው ብሎ በመግባት ምን አግኝታችሁ ነው እንደዚህ የምትነታረኩት አለና መልስ እየጠበቀ ሳለ ታዳጊዋ ልጅ ፈጠን ብላ እማዬ እብዷን ይዛ መጣች፣ ምግብ በልታ ቡና ጠጥታ እንቅልፏን ተኛች አለችና አንገቷን ሰገግ አድርጋ ወደ ሳሎን አየች። ልጃቸው በሰማው ነገር ተደንቆ ወደ ሳሎኑ ገብቶ ሲያይ አንዲት ሴት ጦሽ ብላ ተኝታለች። ተዋት፣ ስትነሳ እናነጋግራታለን፣ ተረጋጉ አላቸውና እሱም ቆጭ አለ። የተቀሩት ቤተሰብ በዚህን ሰዓት የወንድማቸውን መምጣት አስደስታቸው፣ እረፍትም ሰጣቸው። እማሆይም በአልማዝ ጉዳይ ላይ ለምን እንዳመጧት ዘርዝረው አስረዱ። ከ1 ሰዓት በኋላም አልማዝ ከእንቅልፏ ስትነቃ ዙሪያዋን በሰዎች ተከባለች። እንደ ማፈር አለችና ተከናንባ ተቀመጠች። ስምሽ ማን ይባላል አላት ጌታቸው። አልማዝ አለችው ካጎነበሰችበት ሆና። ከየት እንደመጣች ለምን እንደመጣችና ምን ሆና እንደዚህ እንደሆነች ጠየቋት። አልማዝ አንድም ሳትሳሳት ጎዳና እስከወጣችበት ጊዜ ድረስ ያለውን ታሪኳን ዘርዝራ ተናገረች።